እንኳን ወደ አዲስ ቱቶሪያል ሴንተር በሰላም መጣችሁ። በዚህ ቻናል የፊዚክስ ይዘቶችን ቀለል አድርገን የምንማርበት ቻናል ሲሆን ትምህርቱን በምትከታተሉበት ጊዜ ማስተዋሻ መያዝና ያልተረዳችሁትንም የትምህርት ይዘት ካለ በኮሜንት ሴክሽን ስር ጥያቄያችሁን መጠየቅ፣ በመጨረሻም ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እየጠየኩኝ ወደ ዛሬው ክፍለ ጊዜ በቀጥታ እሸጋገራለሁ። የዛሬው ክፍለ ጊዜ ትምህርት ግራፊካል ሜተድ ኦፍ ቬክተር አዲሽን ነው። ይሄንን ርዕስ ከተማርን በኋላ ማወቅ ያለባችሁ መሰረታዊ ነገር አለ። እሱም ምንድነው? አንደኛ describe the graphical method of vector addition. በሁለተኛ ደረጃ ማወቅ ያለባችሁ ነገር use the graphical method of vector addition to solve problems. ይሄን ርዕስ ከተማርን በኋላ ማወቅ ያለባችሁ መሰረታዊ የሆኑ ሁለት ነገሮች አሉ። አንደኛው መሰረታዊ የሆነ ነገር ምንድነው? ግራፊካል ሜተድ ኦፍ ቬክተር አዲሽን ምን ማለት እንደሆነ ዲስክራይብ ማድረግ አለባችሁ። በሁለተኛ ደረጃ ይሄን ግራፍን በመጠቀም ቬክተሮችን እንዴት መደመር እንዳለብን በአግባቡ ማስረዳት አለባችሁ። ጥያቄዎቹንም ሶልቭ ማድረግ አለባችሁ ማለት ነው። ኦኬ ግራፊካል ሜተድ ኦፍ ቬክተር አዲሽን ግራፍን በመጠቀም እንዴት ቬክተሮችን መደመር አለብን ለሚለው ግራፍን በመጠቀም ቬክተሮችን በሶስት መንገድ መደመር እንችላለን። አንደኛው ትራያንጉላር ሜተድ ኦፍ ቬክተር አዲሽንን በመጠቀም፣ በሁለተኛ ደረጃ ፓራሎግራም ሜተድ ኦፍ ቬክተር አዲሽንን በመጠቀም፣ በሶስተኛ ፖሊጎን ሜተድ ኦፍ ቬክተር አዲሽንን በመጠቀም ቬክተሮችን እርስ በርሳቸው መደመር እንችላለን። ሪዛልታንት ቬክተራቸውንም መፈለግ እንችላለን። ቀጥታ አንድ በአንድ ሁሉንም እያየን እንሄዳለን። የመጀመሪያው ትራያንጉላር ሜተድ ኦፍ ቬክተር አዲሽንን በመጠቀም ቬክተሮችን እንዴት አድርገን መደመር እንዳለብን እናያለን። ይሄ ትራያንጉላር ሜተድ ኦፍ ቬክተር አዲሽን ተጠቅመን እንዴት አድርገን ቬክተሮችን ሁለት ቬክተሮችን መደመር እንዳለብን ከማየታችን በፊት ግን መጀመሪያ ትራያንጉላር ኦፍ ቬክተር አዲሽን ምንድነው የሚለውን እንስ ትራያንጉላር ቬክተር ኦፍ አዲሽን የሚለው if two vectors are represented by two sides of a triangle in magnitude and direction taken in the same order. Then the resultant is given by the third side of a triangle in magnitude and
direction taken in opposite order. እንግዲህ እንዳያችሁት ምንድነው ሁለት ቬክተሮች ቢኖሩን ኦኬ እንደምታዩት ሁለት ቬክተሮች ተሰጥቷችሁ የነዚህን ሁለት ቬክተሮች ሪዛልታንት ቬክተር ትራያንጉላር ሜተድ ኦፍ ቬክተር አዲሽን በመጠቀም ሪዛልታንት ቬክተራቸውን ፈልጉ ብትባሉ እንዴት አድርጋችሁ ነው ሪዛልታንት ቬክተራቸውን የምትፈልጉት? አኮርዲንግ ቱ ትራያንጉላር ሜተድ ኦፍ ቬክተር አዲሽን ምንድነው የሚለው የመጀመሪያውን ቬክተር ታመጣላችሁ በፓራላል ሽፍቲንግ ሜተድ። ከዛ በኋላ ሁለተኛው ቬክተር ስታመጡ ጥንቃቄ ታደርጋላችሁ። በተመሳሳይ መጠንና በተመሳሳይ ዳይሬክሽን ቀጥታ ስታመጡት የሁለተኛው ቬክተር ቴሉ ከመጀመሪያው ቬክተር ሄዱ ጋር ኮንሳይድ ታስደርጋላችሁ፣ ታገጣጥሙታላችሁ። ከዛ በኋላ የሁለቱን ቬክተሮች ሪዛልታንት ቬክተርስ ፈልጉ ብትባሉ እንዴት ነው የምታደርጉት ነው የሚለው ከመጀመሪያው ቴል የመጨረሻው ሄድ ጋር just have to join it። ይሄ ከመጀመሪያው ቴል የመጨረሻው ሄድ የምናያይዘው ሪዛልታንት ቬክተር ተብሎ ይጠራል። ይሄን ሪዛልታንት ቬክተር ደግሞ የሁለቱ ቬክተሮች ድምር ውጤት ነው ማለት ነው። ስለዚህ according to triangular method of vector addition we can find the resultant vectors by adding each vectors like this። ሌላ ተጨማሪ ኤግዛምፕል እኔ ምሳሌ ሌላ ቬክተር a ልክ ዝጋብ እንደዚህ ቢኖረን ቬክተር b በዚህ አግባብ ቢኖረን እነዚህን ሁለት ቬክተሮች በትራያንጉላር ሜተድ ኦፍ ቬክተር አዲሽን ሪዛልታንት ቬክተራቸውን ፈልጉ ብትባሉ ልናደርግ የምንችለው ምንድነው? መጀመሪያ just have to take the first vector የፈለጋችሁትን መውሰድ ትችላላችሁ። by the way delete a እንውሰድ። ይሄው ቬክተር ይሄው ቬክተር b ዳይሬክሽኑ ወደዚህ ነው። ቀጥታ ቬክተር b እንደዚህ አደርጋለሁ። በተቃራኒው አላደርግም። ምክንያቱም በትራያንጉላር ሜተድ ኦፍ ቬክተር አዲሽን ነው ስሩ የተባልነው። በትራያንጉላር ሜተድ ኦፍ ቬክተር አዲሽን ደግሞ ቴል ቱ ሄድ ነው የሚገናኘው። ቴል ቱ ሄድ ስለሚገናኘው the first head the second ቴል ጋር ነው ጆይን የሚያደርገው። ከዛ በኋላ ሪዛልታንት ቬክተሩን ፈልጉ ከተባላችሁ ምንድነው የምታደርጉት? ከመጀመሪያው ቴል የመጨረሻው ሄድ ላይ ማስመር ነው። ይሄ this is we call it what r አሁን ዳይሬክሽኑ ይሄ ነው። r is equal to a plus b ማለት ነው። እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ በሁለቱም ኬዝ ላይ a plus b ነው። ነገር ግን ይሄ 3 ሜትር ይሄ 3 ሜትር ይሄ 4 ሜትር ቢሆን ይሄ 7 ሜትር ነው ማለት አይደለም። እንደዛ አድርጋችሁ እንዳታስቡ። ያ ስካላር ነው እንደዛ አድርገን የምናስበው። ይሄ ቬክተር ነው። የኤን ማግኒቲዩዱንም ዳይሬክሽኑንም የቢን ዳይሬክሽኑንም ማግኒቲዩዱንም ደምረን ነው ሪዛልታንት ቬክተሩን የምናገኘው እንጂ ዝም ብለን ቀጥታ የተሰጠኑ ቁጥሮቹን ብቻ ማግኒቲዩዳቸውን ብቻ ደምረን በፍጹም ሪዛልታንት ቬክተሩን ልናገኝ አንችልም። አሁን እናንተ ምንድነው እየሰራን ያለነው? አሁን ላይ ሪዛልታንት ቬክተሩን ግራፍ በመጠቀም እንዴት መስራት እንዳለባቸው ነው። ግራፍ ለመስራት ደግሞ በትራያንጉላር ሜተድ ኦፍ ቬክተር አዲሽን ከመጀመሪያው ቴል የመጨረሻው ሄድ ጋር ማገናኘት ነው። አንድ ሁለተኛ ሁለቱ ቬክተሮችም በምን አግባብ ነው መያያዝ ያለባቸው? ቴል ቱ ሄድ ኦር ሄድ ቱ ቴል ነው መያያዝ ያለባቸው። ልክ ቴል ቱ ሄድ ቱ ቴል ከተያያዙ እነዛ ቬክተሮች ሪዛልታንት ቬክተራቸውን የምንሰራው በትራያንጉላር ሜተድ ኦፍ ቬክተር አዲሽን ነው ማለት ነው። ኤግዛምፕል 3 ብናይ አንድ ቬክተር q የሚባል ቬክተር እንደዚህ ቢሆን p የሚባል ደግሞ እንደዚህ ቢሆን የነዚህ ሁለት ቬክተሮች ሪዛልታንት ቬክተራቸውን በትራያንጉላር ሜተድ ኦፍ ቬክተር አዲሽን ተጠቅማችሁ ድሮ አድርጉ ብትባሉ እንዴት ነው የምናደርገው? መጀመሪያ ይሄው እዚህ ጋር ፓራላል ሽፍቲንግ ሜተድ ተጠቅማችሁ ይሄው q ሰራው። ከዛ በኋላ እዚህ ጋር ከሄዱ የሚነሳ የፒን ቴል እንሰራለን። ልክ እንደዛ አድርገን ይሄው
ይሄው ከዛ በኋላ ጨረስን ማለት ነው። ከመጀመሪያው ቴል የመጨረሻው ሄድ ጋር እናገናኛቸዋለን ማለት ነው። this is our r is equal to p plus q አድርጋችሁ በዛ አግባብ ታስቀምጣላችሁ ማለት ነው። እሺ ሁለተኛው triangular method of vector addition አይተናል። ሁለተኛው parallelogram method of vector addition እናያለን። ይሄ parallelogram method of vector addition የሚለው ደግሞ ምንድነው? if two vectors are represented by two adjacent sides of a parallelogram in magnitude and direction. Join tail to tail, then the resultant is given by the diagonal of a parallelogram እሺ ሁለተኛው graphical method of vector addition parallelogram method of vector addition ነው። ምንድነው የሚለው? if two vectors are represented by two adjacent sides of a parallelogram in magnitude and direction, then the resultant is given by the diagonal of a parallelogram in magnitude and direction starting from common intersection point of the two vectors ነው የሚለው። ምንድነው እያለን ያለው? ይሄ ሁለት ቬክተሮች ቢኖሩን let it be vector A and vector B. እነዚህ ሁለት ቬክተሮች ቢኖሩን የነዚህን ሁለት ቬክተሮች በፓራሌሎግራም ሜቶድ ኦፍ ቬክተር አዲሽን ተጠቅማችሁ ሪዛልታንት ቬክተራቸውን አሳዩ ብትባሉ ልናደርግ የምንችለው ምንድነው? መጀመሪያ ሁለቱን ቬክተሮች ቴል ቱ ቴል እናያይዛለን። የሁለቱን ቬክተሮች ቴል እዚህ ጋር ኢንተርሴክሽን ፖይንታቸው እቻትና ቴል ቱ ቴል እናያይዛለን። ከዛ በኋላ ምንድነው የምናደርገው? በሁለቱ ቬክተሮች መካከል የሚሰመር ረጅም መስመር ዲያጎናል አለ። ያ ዲያጎናል የሁለቱ ቬክተሮች ሪዛልታንት ቬክተር ነው ተብሎ ነው የሚታወሰው። ምን ማለት ነው? ይሄ እንዴት ነው የተገኘው? ዲያጎናሉ በሁለቱ ቬክተሮች መካከል እንዴት ተፈጠረ? ይሄንን የምታደርጉት ምንድነው? በፓራሌል ሽፍቲንግ ሜትር ተጠቅመን የፈለጋችሁትን ቬክተር ማንቀሳቀስ እንችላለን። ሌት ኢት ቢ ቬክተር ኤ ያለ ቬክተር ቢን እኩል መጠን ያለው የቬክተር ቢ እዚህ ጋር ሰራለሁ። ይሄ ፓራሌል ቱ ቬክተር ቢ ኤንድ ማግኒቲዩዱ ኦሪየንቴሽኑ ሁሉም ነገር ተመሳሳይ የሆነ የቢ ቬክተርን በዚህ ሳይድ ሰራን፣ የኤን ደግሞ በዚህ ሳይድ እንሰራለን። እንደዚህ አድርገን አሁን ይሄን ስታዩት አራት ሳይድ ነው ያለው። አራት ሳይድ ስላለው ዛት ኢስ ዋይ ዊ ሴድ ዋት ፓራሌሎግራም ሜተድ ኦፍ ቬክተር አዲሽን። ይሄ ቢ ነው፣ ይሄ ቢ ነው። ይሄ ቬክተር ኤ ከሆነ ይሄ ቬክተር ኤ ነው ማለት ነው። ቅድም እንዳየነው
የመጀመሪያውን በአግባቡ ካያችሁት ይሄ ሁለቱ ቬክተሮች ይሄ ኤ ነው፣ ይሄ ቢ ነው። አሁን በሁለቱ መካከል ያለውን ከሰራን በኋላ ሪዛልታንት ቬክተራቸውን ከመጀመሪያው ቴል የመጨረሻው ሄድ ካሰመርን በኋላ ሪዛልታንቱን ኤ እና ቢ ስናየው ሶስቱም ጎን ናቸው። ሶስት ሳይድ ነው ያለው። ይሄ ዛት ኢስ ዋይ ዚስ ሎ ዊ ኮል ኢት ትራያንጉላር ሜትድ ኦፍ ቬክተር አዲሽን ብለን የጠራነው ዋናው ምክንያት ሶስት ሳይድ ስላላቸው ነው ማለት ነው። እዚህም ጋር አራት ሳይድ ነው ያለው። አራቱ ሳይዶች ግን ሁለቱ ሳይዶች ኦፖዚት እና እኩል ናቸው። ዛት ኢስ ዋይ ዊ ሴድ ዋት ዚስ ሎ ዊ ኮል ኢት ዋት ፓራሎግራም ሜትድ ኦፍ ቬክተር አዲሽን ያለበት ዋናው ምክንያት ይሄ ነው። አሁን እቺኛይቱን ብቻ ብታው እቺኛይቱ ታች ያለችውን ብናያት ይሄ ቅድም ያየውን ትራያንጉላር ሜትድ ኦፍ ቬክተር አዲሽን ያስታውሰናል። ቴል ሄድ ነው። እንደዚህ በሚሆንበት ሰዓት ደግሞ ስሩ የተባለው ምን አድርጋችሁ ነው? ከመጀመሪያው ቴል የመጨረሻው ሄድ ነው። ዜርፎር የነዚህ የሁለቱ ሪዛልታንት ቬክተር ከተባለ ኤ ፕላስ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። የላይኛውን ደግሞ ብናይ ይሄንን ሪዛልታንት ቬክተር ይሄኛው ቢ ነው፣ ይሄንኛው ኤ ቬክተር ነው። ሁለቱ ቢ ቬክተርና ኤ ቬክተር የተያያዙት ቴል ሄድ ነው የተያያዙት። ዜርፎር እንደዚህ በሚሆንበት ሰዓት ሪዛልታንት ቬክተራቸውንም የምንፈልገው አሁን ምንድነው የመጀመሪያው እዚህ ጋር ቢ ነው የቀደመው፣ ቢ ቬክተር ፕላስ ኤ ቬክተር አድርጋችሁ ታመጣላችሁ። ስለዚህ አሁን ሪዛልታንት ኢዝ ኢኳል ቱ ለመጀመሪያው ኬዝ ቢ ፕላስ ኤ ነው። ለሁለተኛው ኬዝ ደግሞ ወደ ለታችኛው ኬዝ ብታው ኤ ፕላስ ቢ ነው። ቢ ቬክተር አለ፣ ኤ ቬክተር አለ። እነዚህ ቦታ ተለዋወጡ እንጂ ሁለቱም እኩል ናቸው። ዜርፎር አር ኢዝ ኢኳል ቱ ኤ ፕላስ ቢ ኢዝ ኢኳል ቱ ቢ ፕላስ ኤ እኩል ናቸው። ዜርፎር ይሄ ኮሚታቲቭ ፕሮፐርቲን አፕላይ የምናደርግበት ነው ማለት ነው ፓራሎግራም። ዜርፎር ዊ ካን ፋይንድ ዘ ሪዛልታንት ቬክተርስ ባይ አዲንግ ኢች ቬክተርስ። አንደኛ እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ ይሄንን ፓራሎግራም ሜትድ ኦፍ ቬክተር አዲሽን የምንጠቀመው ለሁለት ቬክተሮች ነው። we use this parallelogram method vector addition for two vectors። ሁለተኛው ኬዝ በጣም ጥንቃቄ ማድረግ ያለባችሁ ፓራሎግራም ሜትድ ኦፍ ቬክተር አዲሽን ለመጠቀም ሁለቱ ቴል የሁለቱ ቬክተሮች ቴል እና ቴል just have to join ማድረግ አለባችሁ። እነዚህን ካሟሉልን we use what parallelogram method of vector addition። ኦኬ ሶስተኛው ግራፊካል ሜትድ ኦፍ ቬክተር አዲሽን ፖሊጎን ሜትድ ኦፍ ቬክተር አዲሽን ነው። ከስሙ እንደምንረዳው ፖሊጎን ማለት ብዙ ሳይድ ያለው ጎን ማለት ነው። ይሄንኛውን ሜትድ ኦፍ ቬክተር አዲሽን የምንጠቀመው ከሁለት በላይ more than two vectors if you have more than two vectors። ሁለተኛ ይሄን ፖሊጎን ሜትድ ኦፍ ቬክተር አዲሽን እንድንጠቀም የሚያስገድደን ምንድነው? ቴል ቱ ሄድ ኦር ሄድ ቱ ቴል መያያዝ አለባቸው። ቬክተሮቹ the vectors are joined head to ቴል መያያዝ መቻል አለባቸው። እንደገና ይሄንን ለመስራት ፎርሙላዎቹን ይሄ ነው ፎርሙላ ምን ነው ነገር የለም። በጣም ብዙ ሳይድ ነው የሚሰጠን። እነዚህን ሁሉ ሳይዶች ተጠቅመን ነው ሪዛልታንት ቬክተሮቹን የምንፈልገው ማለት ነው። እንዴት አድርገን ነው የምንፈልገው ነው? ምሳሌ ብናይ ሌትስ ሴይ ቬክተር ኤ ይሄ ቢሆን ቬክተር ዲ እንደዚህ ቢሰጠን ቬክተር ሲ እንደዚህ ቢሆን ቬክተር ቢ እንደዚህ ቢሆን by using polygon method how to find the resultant vectors of these four vectors። የነዚህን አራት ቬክተሮች ሪዛልታንት ቬክተርስ እንዴት ነው የምንፈልገው? መጀመሪያ አራት ቬክተሮች ስለሆኑ ፖሊጎን ሜትድ ነው የምንጠቀመው። ትራያንግላር እና ፓራሎግራም ሜትድ አንጠቀምም። ለምን ብትባሉ ምክንያቱም ፖሊጎን ሜትድ ለሁለት ሳይሆን ከሁለት በላይ ለሆኑ ቬክተሮች ሲመጡ ሪዛልታንት ቬክተራቸው መፈለጊያ መንገድ ስለሆነ ማለት ነው። አሁን እስቲ አቃጫቸውን ይዘን መጀመሪያ አሁን እዚህ ጋር ሄለ መስራት ዲ ቬክተርን እናስቀድማለን። ልክ እንደዚህ እንደምታውቁት ኦሪየንቴሽኑ አንድ ነው። ከዛ በኋላ የሚመሳሰልን ለማያያዝ ሁለተኛ ኤ ቬክተር ነው። ቬክተር ያለ ይሄው ቬክተር ኤ፣ ይሄ ቬክተር ዲ ነው። ከዛ በኋላ
ሲን ካያችሁ ወደ ታች ነው። ይሄው ሲ ቬክተር አለኝ። ይሄው ኦሪየንቴሽኑ አንድ ነው። መጨረሻ ላይ ቢ ደግሞ ልክ እንደዚህ ነው። ወደዚህ ሽፍት አድርጓል። ቢ ቬክተር ይሄ ነው። ይሄ ደግሞ ሲ ነው። ስለዚህ ካሁን ሪዛልታንት ቬክተራቸውን ለመፈለግ ምንድነው ልክ እንደ ትራያንጉላር ሜተድ ኦፍ ቬክተር አዲሽን ቴል ሄድ ነው የሚተያዘው። ፖሊጎን ሜተድ ከትራያንጉላር ሜተድ ኦፍ ቬክተር አዲሽን አንዱ የሚለያይበት የሚመሳሰልበት መንገድ ቬክተሮቹ ቴል ቱ ሄድ ነው የሚያያዙ ኦር ሄድ ቱ ቴል ነው የሚያያዙ። እንደገና ሪዛልታንት ቬክተራቸውን የምናገኘው ደግሞ ከመጀመሪያው ቴል መጨረሻው ሄድ ድረስ ቀጥታ በማስመር ነው ማለት ነው። ልክ አሁን እንደማደርገው እያያችሁ ነው። this is we call it what our r ማለት ነው። rን ለማግኘት d ሲደመር a ፕላስ c ፕላስ b ቬክተር አድርገን እናያይዛለን ማለት ነው። ይሄ እስቲ ኤግዛምፕል እንጨምር። ሁለተኛ ኤግዛምፕል ብንጨምር እዛ አንድ ቬክተር እንደዚህ ቢኖረን ቬክተር a እንደዚህ ቬክተር b እንደዚህ ደግሞ ቬክተር c ቢኖር d እንደዚህ እናድርገው። የነዚህን ሪዛልታንት ቬክተር ፈልጉ ብትባሉ በፖሊጎን ሜትር ነው የምንጠቀመው። ምክንያቱም አራት ቬክተሮች ናቸው ያሉት። ምንድነው የምናደርገው? መጀመሪያ ኦሬዲ አላይን ያደረገልን ኤን ወሰድን። ኤን ሳብ የፈለጋችሁትን መጀመሪያ መጀመር ትችላላችሁ። ከዛ በኋላ ይሄው አድርጎ ያለን ሄድ ቱ ቴል ነው። የመጀመሪያው ሄድ አለቀ። ከዛ የሁለተኛው ሄድ ቴል ይቀጥላል። ቢ ቬክተር ነው ይሄ። ሶስተኛው ቬክተር ልክ እንደዚህ ነው። ሶስተኛው ቬክተር ይሄ ነው ሲ ቬክተር። አራተኛው ቬክተር ወደ ታች ነው ልክ እንደዚህ ነው ጂ ቬክተር። አሁን በዚህ መሰረት ሪዛልታንት ቬክተሩን ፈልጉ ከተባላችሁ ሪዛልታንት ቬክተሩ ከመጀመሪያው ቴል የመጨረሻው ሄድ ማስመር ነው። ልክ እንደዚህ አድርጋችሁ ታስቀምጣላችሁ። this is our r therefore r is equal to a plus b plus c plus d አድርጋችሁ ታስቀምጣላችሁ ማለት ነው። እኛው እስቲ እቺን ስርዓት የመጨረሻ እናደርጋታለን። አሁን የነዚህን ቬክተሮች ሪዛልታንት ቬክተር ኦሬዲ አራት ቬክተሮች ስለሆኑ አምስትም ሊሆኑ ይችላሉ። ከሁለት በላይ መሆናቸውን ካረጋገጠን የግድ በፖሊጎን ሜትር እንደምንሰራ ታውቃላችሁ ማለት ነው። ፖሊጎን ሜትር ደግሞ የሚለን ምንድነው? ቬክተሮቹን ልክ እንደ ትራያንጉላር ሜተድ ኦፍ ቬክተር አዲሽን ቴል ሄድ ካያያዛችሁ በኋላ የመጀመሪያው ቴል ከመጨረሻው ሄድ ጋር ኮኔክት በማድረግ ኦር ጆይን በማድረግ ሪዛልታንት ቬክተሩን ትፈልጋላችሁ ነው የሚለው። ይሄንኑ አፕላይ ማድረግ ነው። ይሄው ቬክተር ኤ አመጣሁ፣ እዚህ ጋር ሳብኩት ቬክተር ኤን አመጣሁ። ይሄው ከዛ በኋላ ቀጥታ ወደ ላይ ይሄን ወደ ላይ ልንወስድ የምንችለው ቬክተር ቢን ስናመጣ ነው። ቬክተር ቢን ይሄው ወሰድኩ። እቺኛይቱ ወደዚህ ናት ኦሪየንቴሽኗ። ይሄው ቬክተር ሲ ይሄው ከዛ በኋላ ቬክተር ዲ ደግሞ ወደ ታች ነው። ይሄው ይሄ ቬክተር ሲ ነው። ይሄንኛው ቬክተር ዲ ነው። ስለዚህ አሁን የምናደርገው ምንድነው? ሪዛልታንት ቬክተሩን የምንሰራው ከመጀመሪያው ቴል የመጨረሻው ሄድ ጋር ምን ማድረግ ነው? ጆይን ማድረግ ነው። this is our r is equal to a plus b plus c plus d ማለት ነው። በዚህ አግባብ ሌሎች ጥያቄዎችም ሰራላችሁ። እስቲ ለቤታችሁ የምትሰሯቸው ጥያቄዎች ልስጣችሁ። top 3 questions። መጀመሪያው ጥያቄ ምንድነው? write an expression using the vectors p q and r for the resultant። ሪዛልታንቱን r ብላችሁ p እና q ን ተጠቅማችሁ ኤክስፕሬሽን ማቴማቲካል ኤክስፕሬሽን ለሪዛልታንቱ አስቀምጡ ነው የሚላችሁ። ሌላው እነዚህን አምስት ፎርሶች አሉ። እነዚህን አምስት ፎርሶች እንግዲህ ከትራያንጉላር ከፓራሎግራም እና ከፖሊጎን ሜትር ተጠቅማችሁ ከነሱ መርጣችሁ የትኛው ትክክለኛ ተገቢ ምርጫ እንደሆነም በአግባቡ ምረጡ። ከዛ በኋላ የነዚህን ሪዛልታንት ቬክተር
ፈልጋችሁ አሳዩን ማለት ነው። በአግባቡ ስላዳመጣችሁኝ አመሰግናለሁ። የዛሬውን ክፍለ ጊዜ ጨርሻለሁ። ባይ ባይ።